ለመሆኑ መካ ላይ ቤተክርስቲያን አለመኖሩ አያናድህም? መካ ላይ ቤተክርስቲያን ሳይሰራ አክሱም ላይ የመስጂድና መቀበሪያ ቦታ ማሰብ አይቻልም። በፍጹም አይሞክርም። ቆይ እኔ ያስኩት የኢትዮጵያ መታወቂያ ነው ወይስ የሳውዲ? እኔ የሳውዲ ወኪል አይደለሁ። በሳውዲ ፖሊሲ እኔ ለምን እጠየቃለሁ? ጎረቤት አጠፋ ብለ እኔን መቅጣት አድራሻ መሳሳት ነው። ግን እኮ ቅዱስ ቦታ ስለሆነ ነው መስጂድ የተከለከለው። ምን ታስባለህ እንዴ? የመስጂድና የመቀበሪያ ቦታ እኮ አንተ በችሮታ የምትሰጠኝ ስጦታ ሳይሆን እንደ ማንኛውም ዜጋ ያለኝ ህገ መንግስታዊ መብት ነው። መብቴን በሌላ ሀገር ፍቃድ ስር ማገት ፍትሃዊ አይደለም። ለመሆኑ መካ ላይ ቤተክርስቲያን አለመኖሩ አያናድህም? ለምን ያናድደኛል? መካ ላይ እንዲሰራ ከፈለጋችሁ መንገዱ ክፍት ነው። ቪዛ ቆርጦ ሳውዲ ኤምባሲ መሄድ ይቻላል። እዚህ አልተሳካም ብሎ እዚህ ያለውን ወንድምህን መብት መንጠቅ አክሳሪ አካሄድ ነው። ቅድስናውን ለመጠበቅ በሚል መከልከሉ የታሪክ ቅርስነቱን ለማስጠበቅ አይረዳም ትላለህ? አክሱም ቅዱስ ናት ካልከኝ መጠጥ ቤትና ጭፈራ ቤት ተፈቅዶ እንዴት ለአምላክ የሚሰገድበት መስጂድ እንዴት ይከለከላል? እርኩስ የተባለውን ፈቅዶ ቅዱስ የሆነውን የአምልኮ ቦታ መጥላት ቅድስናን መጠበቅ ይባላል እንዴ? ቢሆንም ግን የሀገሪቱን ታሪካዊ ገጽታና የቆየ ማንነት መጠበቅ ግዴታችን አይደለም ወይ? ባህላችንማ መሆን የነበረበት መቻቻልና መከባበር እንጂ ሙስሊሙን ማህበረሰብ መግፋት መበደል አልነበር። የፍትሃዊው ንጉሥ ነጃሺ ሀገር አክሱም በምንም ምክንያት በሙስሊም ዜጎቿ ላይ በደል ልታደርስ አይገባም። እኛ የነጃሺ ልጆች ፍትህንና ሰብአዊነትን ከሱ ልንማር ይገባል። እውነትህን ነው። በነጃሺ ታሪክና ፍትህ ከሄድንማ ክርክሩ እዛው ያበቃል። ፍትህ ለሁሉም እኩል መሆን አለበት ማለት ነው። ቆይ ግን በነጃሺ ብትመጣብኝ ምን እላለሁ? እውነቱን ነው። በጭፍን ጥላቻ ሳይሆን በምክንያት መነጋገር ይሻላል። ኢትዮጵያዊነት ማለት አንዱ ለሌላው ፈቃድ ሳይሆን ሁላችንም እኩል ባለቤት የሆንባት ሀገር ናት። ዋናው ነገር ይሄ ነው ብሮ። ጥላቻ ሳይሆን ምክንያታዊነት ያሸንፋል። በጭፍን ጥላቻ ሳይሆን በምክንያት መነጋገር ነው። ባረጋችሁ ስሙት እስከ መጨረሻ። ለነበረን ቆይታ መካ ላይ ጭቆና ውስጥ ያሉ ኸባብ ኢብኑል አረት የሚባል ሰሃቢይ መጣ። ፈተና በዛብን፣ ጭቆና በዛብን፣ መከራ በዛብን፣ አትለምንልንም ወይ? አላ ተስተንሲር ለና አላ ተድኡ ለና፣ አላህ እንዲነስረን አትጠይቅልንም ወይ? አላህ እንዲያግዘን ዱዓ አታደርግም ወይ? እስከ መቼ? ይሄ ፈተና ለነቢዩ ሰለላሁ ዐለይሂ ወሰለም አቤቶታ ስሞታ ሲቀርብላቸው ካፖርታቸው ላይ ካዕባ ስር ደገፍ ብለው ነበር ቀና ያሉ። እሳቸው ትናንት ያለፈውን ታሪክ ያውቃሉ። ወደፊት የሚካሄድበትን ይረዳሉ። በዚህ አህዋል ውስጥ አሉ ከናንተ በፊት የነበሩ ሰዎች አሉ። አንድን አማኝ ሰው ይይዙና ጉድጓድ ቆፍረው ጉድጓዱ ላይ ያስተኙታል። መጋዝ አምጥተው ከአናቱ አንስተው ሁለት ቦታ ይሰነጥቁታል። በብረት ሙሽጥ ስጋውና አጥንቱን ለመለየት ይሞሽጣሉ። ይህን ማድረጋቸው ከዲኑ ላይ አልመለሰውም አሉ። በዚህም አላቆሙም። ለዩብለገነ ሃዘል አምር አሉ። ይሄ እስልምና ይስፋፋል። እስከ መች? አንድ ተጓዥ ሰው ከሰነአ አንስቶ እስከ ሐድረሞት የመን ሀገር። እኔ ለምንድን ነው ነቢዩ ሰለላሁ ዐለይሂ ወሰለም የመንና ሐድረሞት ሰነአን የጠቀሱት ብዬ ጎግልን ስጠይቅ 578 ኪሎ ሜትር ይርቃል ከሐድረሞት የመን። ያኔም ዛሬም ለመጓጓዝ ከባድ ቦታ ነው። በረሃው ሁኔታዎቹ ከባድ ነው ይላል። እዚህ ቦታ እንኳን ቢሆን አሉ አንድ ሰው ከአላህ በስተቀር ምንም የማይፈራ ሆኖ ለበጎቹ ተኩላን መፍራት ካልሆነ በስተቀር በሰላም የሚሄድበት ጊዜ ይመጣል። በዚህም አላቆሙም። ለየብሉገነ ሃዘል አምሩ ማ በለገ الليل والنهار ولا يترك الله هذا الأمر ولا يترك الله بيت مدر ولا وبر إلا أدخله الله هذا الدين بإز عزيز أو بذل ذليل. إذن يؤز الله به الإسلام وذلا يذل به الكفر. بزي ጭቆና ውስጥ ላለ ሰው አላህ ይህን እስልምና ዝም አይለውም አለ። ፀሐይ ቀንና ብርሃን የደረሰችበት ቦታ ሁሉ እስልምና ይደርሳል። ቀንና ምሽት ማለት ዓለም በጠቅላላ ይደርሳል። ሁሉም ቦታ እስላም ይደርሳል። ዛሬ መጨቆናችሁን ነው የምታዩት፣ ዛሬ መከናውን ነው የምታዩት። ሁሉም ቦታ ይደርሳል አሉ። ሌላው ቀርቷል። አላህ
ከጭቃ የተሰራ ወይም ተቦክቶ ሸክላ ይሁን ብሎኬት ይሁን የተሰሩ ቤቶች እንኳን በሸራ የተሰሩ የገጠር ቤቶች እንኳን ቢሆን አላህ እስልምናን ሳያስገባ አይቀርም። ምን ሆኖ በክብር ይገባታል ወይ ደግሞ እዛ ያሉትን አዋርዶ ይገባል። መግባቱ ግን አይቀርም። ቢኢዝ አዚዝን እስልምናን ከፍ የሚያደርግበት ወይ ደግሞ ኩፍርን አዋርዶ ይገባታል ብለው ለሰሃቦች ሲናገሩ የሚፈጠረውን ቪዥን ተመልከቱ። ወደፊትን አስቡ። ዛሬ ጭቆና፣ ዛሬ በደሉን ብቻ አትዩ። በዚህም ብቻ አላቆሙም። ረሱል ሰለላሁ ዐለይሂ ወሰለም ኢማሙ አሕመድ በዘገቡትና ኢማሙ ዘሃቢና ሐኪም ሰሂህ ነው ባሉት ሐዲስ ላይ ለቱፍተሐነ ቆስጠንጢንያ ቆስጠንጢንያ ወይም ቱርክ የምንለው ዛሬ ያኔ ቤዛንታይን ኢምፓየር የሚባለው በሙስሊሞች እጅ ይገባሉ። ወለኒዕመል አሚሩ አሚሩሃ ይህን የሚያሳካው አሚር እንዴት ያለ አሚር ነው! ይህን የሚያሳካው ጦር እንዴት ያለ ጦር ነው! ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሲሉ ከሙዓዊያ ኢብኑ አቢ ሱፊያን ጀምሮ ለ800 ዓመት ሰሃቦች ጀምሮ ተሞክሯል። በኋላ መሐመድ